ባልተረጋገጠ ወሬ እንደዚህ ማውራት አልነበረም። ለወንድሜ ከዚህ በኋላ በእናንተ ሴራ ምንም ነገር እንዳያደርግ እየነገርኩት ነው። ምንድን ነው የምታወሪው? ደግሞ የላስተውልሽ ነው አላማረሽ? አንቺ ደግሞ ይመጣልሽ አታውርሽ። እሱ አንተን አይመለከትም። ድጋሚ ግን ቤቴም ሆነ ለሊያ አጠገብ እንዳትደርስ እሺ። እንደው እግዚአብሔር ይሁናት እንጂ አባቷ የሌለ ኃይለኛ ሰው ታውቃለህ፣ ኃይለኛ ሰው። ከዚህ በላይ ምን ልታደርጉ ነው? ባዶ ቤት ውስጥ አንቺና እሱ ብቻ ምን ታደርጋላችሁ? ቆይ እንዴት ብንቂ ነው ሰራተኛ ልታደርጊኝ ያሰብሽው? የኔና የማርኮስ ሰራተኛ መሆን ቢበዛብሽ እንጂ አያንስብሽ። ካልተሰማሽ ድገም። ማነው መንገድ ላይ አግኝቶ ይነገረኝ? ሰሚያለሽ? እኔ ስሜታችሁ መጫወቻ ሁለተኛ ስላዴ ነገር ታወሪና ጋር ሄላው እኔ ምንም አውቀው ነገር የለም እና ወሎ ባይነቻለሁ ብሎ ነገረኝ። ቢሆንም ቤዛ ባልተረጋገጠ ነገር እንደዚህ ማድረግ አልነበረም። በአንቺ ተሳሳተ ወሬ ልጆቹን አጣላሻችሁ። እሺ እኔ ምን ላድርግ? እኔ እኮ ዴቭን የጠቀምኩት መስሎኝ ነበር እንደዚህ ያደረግኩት። ቢሆንም ቤዛ ባልተረጋገጠ ወሬ እንደዚህ ማውራት አልነበረብሽ። ልጆቹን እስኪ አደይ ዛሬ ላይ ታለች። በቃ እሺ ወይ እንሂድና አደይን ቅርታ ጠይቄ ልመልሳት። አደይ ታለች። አሁን ቤዛ ግዴታ አደይን መመለስ አለብሽ። ቆይ አደይ እናንተ ቤት አልመጣችም እንዴ? የለም። ዛሬ ደግሞ አባቷ ለሌላ ሰው ካልዳርኩሽ እያለ እየፈለጋት ነው። አደይ ንጹህ ልብ ስላላት ነው እንጂ በፈጣሪ እርዳታ ነው እስካሁን የቆየችው። በጣም ብዙ ሰዎች ተፈታች ናት። እውነትሽን ነው ዴሊ። አደይ በጣም ንጹህ ልብ ነው ያላት። ለእሱ ደግሞ ከኔ በላይ ምስክር የለም። ግን ስትታይ ምን ችግር ያለባት እኮ አመስል። እሱም ተው፣ ሌላ ጊዜ እናወራለን። ግን ከይቅርታ ጋር እናወራ። ምን ላድርግ? እዚህ ቤት መጣ በጣም ደስ ይለኛል። እንዴ ለምን? ቆይ እንደዚህ ይባላል እንዴ? ኤላን የሚያስከፋ ነገር ከሆነ ምንም ነገር ይቀራል። ጓደኛ እንዲኖርሽ አይፈልግም? የሴት ጓደኛ እኮ ቢሆን ኖርማል ነው፣ ግን የወንድ ጓደኛ ሲሆን ነው ችግሩ። ቆይ ሊዱ ሌላ ምን ሆናት? ምንም አይደለች። እርግጠኛ ነሽ? አዎ። ምን ነው ሊዱ እንግዲህ ኤላ ብላ ስሙ ሳጠራ ውላ አድራ አታውቅም። እኔማ ስጋ ዝምድና ሳይኖራቸው አይቀርም ብዬ አስቤ ነበር። አይ ምንም ነገር የላቸውም። ሊዱ ያየችው ነገር ሁሉ ያምናታል። ምናልባት ኤላን ትፈልግ ይሆናል እንጂ ኤላ ለሷ ምንም ነገር የለም። ቆይ ኤላ እሷ እንደማይፈልጋት በምን እርግጠኛ ሆነሽ? ናውል በቃ ከዚህ በላይ ባናወራ መልካም ነው። ብትይ ጥሩ ይመስለኛል። ሴቶች እኮ ለዚህ ነው የምትደብሩ። ማለት አደይ ነው ናት ያት የኔ ትሁት። ሊዱንም መመልከት ትቻለሽ፣ ፈታ ናቸው። አንቺ ግን ገና ለገና ፍቅረኛ የሰማ አልሰማ ሰገገን። ሴቶች ፍቅረኛ ሲኖራቸው አዛናሉ። ናውል ሌላ ወሬ ማውራትን ተውና ውጣ። አደይ ስለምትወድና ስለምታዝንልህ ነው እኔም ክብር ሰጥቼ እዚህ ቁጭ እንድትል ያደረኩ እንጂ እዚህ መምጣት አግባብ አልነበረም። እሺ ተከብረው እወጣለሁ። እሺ ቻው። ታውቂያለሽ ግን ለምን እንደመጣሁ? አላውቅም። አንቺንም እንደ አደይ እህቴ ነሽ ብዬ ነበር ማስበው። ለዛ ነው ቤትሽ በድፍረት የመጣሁት። ግን ተሳስቻለሁ። ሰው ከሰው ይለያያል ለካ። ዴቭ አሁን ደግሞ አደይ የለችም። ለአንድ ለሶስት ለአራቅን ከአንተ ጋር ማንም ሰው ማውራት አይችልም። ቆይ መጀመሪያ ነበር እንጂ ከዛች ከቤዛና ከፍቅር ጋር ተስማምተህ ከማባረር ከዚህ ቤት መጀመሪያ ነበር ማሰብ የነበረብህ። የማታውቂው ነገር አለ። እኔ አደይ ይችላል አሁን ማመሰግነው። እሺ ለምን ነው ደግሞ እሺ አጀወራ እንዲተርክ አሳለፍ እንዴ አደይ ምንድነው? አደይ ምንድነው? ማንም ያሮጥሽ? ብቻ ያቺ ፍቅር ከቤት እያሯሯጠች አስወጣችን እንዳለች ሳብቶንማ በመነትሌ እንዴ ታዲያ ማንም ያሮጥሽ? አባቴ እዚህ አካባቢ ደርሷል፣ እያፈላለገኝ ነው። የምርሽን ነው አደይ? እንዴ ቆይ ያለሽበትን ቦታ እንዴት አወቀ? ማን ነገራችሁ? ያላውቁ እንዳይመንገር አከፍቶኛል። እና ታዲያ ልብስሽን ይዘሽ ወጣሽ? ለአንቺ እኮ እዛው ነፉን ቃጋ መሆን ነው የሚሻልሽ። ይባስ ሰፈሩሽ ስትሯሯጭ እንዳያገኝሽ። ከቤት ማንኮ ከወጣሁ ቆየሁ። ሌላ ስራ ላፈላልግ ደላላ አላገኝ ይችላል። ከዛ አባቴን ከርቀት ሲያጠያይቀኝ ወደዚህ መጣሁ። እና ታዲያ አባትሽን በአካል አይተሽው ነው እንደዚህ የምትንቀጠቅጪው? ይኸውልሽ አደይ ተረጋጊ። መፍትሄ አይጠፋም። ምን መፍትሄ ነው? ምን መፍትሄ ይኖራል? ይበል ሰርች እንኳን እኮ መብላት አልቻልኩም። እንደዛ ከሆነ እኛ ለማን ነው? ኪንጎ አትሞኝ።
አባቴ እንኳን አንተን የሀገሩን ትልልቅ ሽማግሌዎች እንኳን አልሰማም ብሎ የመጣ ሰው ነው። እንዲህ በቀላሉ ማሳመን ቢቻልማ እኔ በቂ ነበርኩ። እና ታዲያ አሁን እሺ ወዴት ነው የምትሮጪው? እዚህ ልሻ ልጅ እያለን አባትሽ ሊገርፍሽ ሲያሯሩጥሽ እኛ ቤት ነበር የምትደበቅ። በጣም ከመፍራትሽ የተነሳ ሽንትሽ እስኪመጣ ነበር የምትንቀጠቀጭው። እኔና ብርሃን ልንደብቅሽ ብንሞክር አባትሽ ፈልጎ አግኝቶ እኛንም የሚያስገረፍሽን ትዝ ይልሻል? ምን አለበት እንደሱ በሆነና እኔንም እንደ በፊቱ በለቀቀኝ። ይኸውልሽ አይደል አንቺ ተረጋጊ። እኛ ስላለን ምንም የሚሆን ነገር የለም። በቃ አባትሽ ፈልጎ ሲያጣሽ ተመልሶ ሄዳል። ቢያገኝሽ እንኳን የምታመልጭበትን ዘዴ መዘየር ነው እንጂ እንደዚህ መንቀጥቀጥ መፍራት ምንም ትርጉም የለም። መሮጥ ይኸውልሽ ለእኛም አልጠቀመም እንኳን ላንቺ። አደይ አሁን ምን እየሰማች ነው? ደህና ነሽ? ኧረ ኪንጎ ምን እሺ ነው? ከእሷ እኮ አንተ ባስክ። እንኳን በስኩ። አደይ እኮ ናት። ከፈልገች እኔ ጋር መቆየት ትችላለች። አደይ አንቺ እንዳትጨነቂሽ። አይ በፍጹም የኔን ያንተ ቤትማ አይሆንም። እንደ የሰፈሩን ሰው እያወቀው ቢያቃጥሩና ቢያስሏትስ? እና ምን ይሻላል? ወይ ሌላ ቤት እንከራይለት? አይ ኪንጎ ምን እዳለብና ለእኔ ይህን ያክል ትጨነቃለህ? አደይ ቆይ እኔን አርቀሽ ነው? እኔና አንቺ እኮ አብረን ያደግን። አንቺ እኮ እህቴ ማለት ነው። ይህን ያክል ለእኔ መጨነቅ የለባችሁም ኪንጎ። አንተ ምን በወጣና እንደዚህ ታስባለህ? ግን ስላሰባችሁ አመሰግናለሁ። ምን እዳለባችሁ እናንተ? አደይ አትበይ። የከተማ ኑሮ ታውቂው የለ። በቃ ካልሰረቅሽ፣ ካልዋሽሽ፣ ሰውን ካላስቀየምሽ መኖር አትችይም። እሱ የእናንተ አስተሳሰብ ነው ዳይመንድ። እኔ ማስበው በዛ መልኩ አይደለም። አንቺማ ከነሱ ጋር እንዴት ትወዳደረሽ? አደይ አንቺ እኮ ቆንጅዬዋ መልከ መልካሟ የኔ አደይ። እሱን እንኳን ተው። ደግሞ እዚህ ከእናንተ ጋር ቆሜ ሳይደርስብኝ ልሄድ። በቃቸው። እወድሻለሁ። ባስፈለግኩሽ ሰዓት አለሁሽ። ብቻሽን አይደለሽም፣ ከጎንሽ አለሁ። እሺ አመሰግናለሁ። ቀስ በይ። ወይ ምንድን ነው ሻውን የሚኖሩ? በእናትህ እሷ እንደዚህ ተጨንቃኛ እዚህ እንቀመጣለን። በእናትህ ዝም በል። የኔ ቆንጆ ምናምን ትላለህ። እንደዚህ ተጨንቃ እያያት ናኦል አቤት ናኦል፣ አሁንም በድጋሚ ይቅርታ እንደዛ እንዲሰማ ስላደረግኩኝ። ነገር ግን እኔም ለምን እንደዚህ እንዳልኩና ከምን አንጻር እንደዚህ እንዳልኩ ልትረዳኝ ይገባል። እሺ ለአሁኑ መሄዱ እሄዳለሁ፣ ግን ከዚህ በኋላ እዚህ ቤት አልመጣም ብዬ ቃል አልገባልሽ። ምክንያቱም አንቺ ባሌ ቦታ ሆናለች።